ባላሰበበት ሁኔታ በቦክስ ተመቷል እንግዲህ ከመንገድ ላይ እና ይሄ ወንድም እንዴት ነው ማን ይባላል አሁን በምን አይነት ሁኔታ ላይ ይገኛል የሚለውን ለማጣራት ሞክሬያለሁ። ይሄ ወንጌላዊ ሳሙኤል ይባላል። ወደሱ ደውያለሁኝ። እስኪ እናወራው። ሄሎ ሳሚ እንዴት ነህ? ሰላም ብሩኬ እንደምን ነህ? እግዚአብሔር ይመስገን። ራስህን አስተዋውቀንና እስኪ ወደ ጉዳዩ እንገባለን። ግን ደህና መሆንህን እርግጠኛ መሆን ስለምንፈልግ መጀመሪያ እሱን አረጋግጥ። እሺ ብሩኬ በጣም ደህና ነኝ እኔ ምንም አልሆንኩም። ያው የእግዚአብሔር ጸጋ ይህንንም እንድንችል ስለሆነ የተሰጠን ብዙም በእርግጥ እንትንም አልነበረውም። ትንሽ የመታኝ ቦታ ላይ አብጦ ነበረ። እሱን ያው በበረዶም በምናምን አሽተን አስተካክለነዋል። እንግዲህ ለወንጌል እንደዚህ መሆን አለብን ብዬ አምናለሁ። ከዚህ በላይም ልንሆንለት የሚገባ እውነት ነው ያዝነው ሁላችንም። ስለዚህ እኔ በጣም ደህና ነኝ፣ ምንም አልሆንኩም። ኦኬ እግዚአብሔር ይመስገን። ያው እንግዲህ ቀደም ብዬም ደውዬልህ ስለነበረና ያለበትን ሁኔታ ስላጣራው ነው። ግን በወቅቱ ቪዲዮን ባየሁበት ሰዓት በጣም ነበር የደነገጥኩት። ሾክድ ያደርጋል። ባልጠበቅበት ሁኔታ አይንህን እንደመታህ ነው እያሰብኩ የነበርኩትና ያው ወደ ጉዳዩ ጤንነትህን ላረጋግጥ ብዬ ስለፈለግኩ ነው። ራስህን አስተዋውቀን እስቲ ለተመልካቾቼ ራስህን አስተዋውቅልኝ። ኦኬ እሺ። እኔ ሳሙኤል ንጉሴ ይባላለሁ። በሙሉ ወንጌል ቤተክርስቲያን ነው ያደግኩት። መካኒሳ ሙሉ ወንጌል ቤተክርስቲያን አባል ነበርኩ እስከ ቅርብ ጊዜ። አሁን ከቅርብ ጊዜ ወዲህ ጂኤልኤ ሚኒስትሪ የሚባል ሚኒስትሪ አቋቁመን ከአንዳንድ ጓደኞቼ ጋር በዛ ላይ ያገለገልን እንገኛለን። በወንጌል ስርጭትና እንዲሁም የተለያዩ ቸርቾች ላይ የሄድን የተሐድሶ እንቅስቃሴዎችን እያደረግን እንገኛለን እና እግዚአብሔርን በብዙ እየረዳን ጸጋው በዝቶልን እንግዲህ እንደምታዩት እየወጣን በየመንገዱ የእግዚአብሔርን መንግስት ወንጌል እየሰበክን እንገኛለን። ያልፋል ዘላለማዊ እውነት ልንገራችሁ። ኢየሱስ ክርስቶስ ለሰው ልጆች ሞቷል። ኢየሱስ ክርስቶስ ለሰው ልጅ ሁሉ ሞቷል። ጻድቃንን ብሎ አልመጣም። 99 በጎችን ጥሎ አንዷን በግ ፍለጋ የመጣው ኢየሱስ ነው። 99 በግ ጥሎ ለአንዷ ለጠፋችው በግ ሲል የመጣው በይታ በረበራት ኢየሱስ ያድናል። ኢየሱስ ያስመልጣል። ከዚህ ጨለማ ያስመልጣል። ከዚህ ጨለማ ያድናል። ከዚህ ጨለማ ያድናል። ኢየሱስ ይወድሻል። ኢየሱስ ይወዳችኋል። ኢየሱስ ያድናል። ታቦት ሊያድን አይችልም። በተቀረጸው ምስል አትስገዱ ይላል። በተቀረጸው ምስል አትስገዱ ይላል። ኢየሱስ ግን ለዘላለም ያስመልጣል። ኢየሱስ ፈይሳና፣ ኢየሱስ ነጋቃ፣ ኢየሱስ ሲራታና፣ ኢየሱስ በረበራን ነጋቃ ስተደረያው ፖለሰኮ ይነግራለው ወጥሜ ይነግራሻለው ይቴ ኢየሱስ ያስመልጣል። ኢየሱስ ከጨለማ ያድናል። ኢየሱስ ከጨለማ ከሲኦል ያድናል። ከዘላለም ሞት ያድናል። አምላክ አንድ ነው። እሱም የዘላለም የሚኖር ለዘላለም የሚቀጥል ለዘላለም የሚኖር አምላክ ነው። እነግራችኋለሁ ኢየሱስ ሕይወት አለው። ሕይወት አለው በኢየሱስ ውስጥ ነው። ኢየሱስ ፈይሳ ሰተ ኢየሱስ ኑሄረ ሲበርባቻ አታሳድሪ ዘራ ጩቡ ከስራ ቢጩ በተሳድሪ ዘራ ቡከስራ ቢጩ ዲገሰ እንደና ዘራ ኢየሱስ መለ ከራድ እንጅሩ ኢየሱስ መለ ዱዳ እንጅሩ ኢየሱስ መለ ጅሬ እንጅሩ ኢየሱስ ሲባ ባጅራ አርካማሊ ሲባ ባጅራ ክርስቶስ ኢየሱስ ተደረዋ ቀያው ኢየሱስ ፈይሳና ኢየሱስ ቢነቀበሰና ኢየሱስ ሞት ይመዳና ኢየሱስ አንገፈለዳና ወታደራ ፈይሳ ገናጎና ማግኘት ይቻላል። ከጨለማ ወደ ብርሃን መምጣት ይቻላል። ኢየሱስ ይወድሃል። ኢየሱስ ያፈቅርሃል። ኢየሱስ ክርስቶስ ለዘላለም እርሱ አዳኝ ነው። ኢየሱስ ይወዳችኋል። ታላቅ ፍቅር፣ ታላቅ ሕይወት ተገለጠልን። እርሱም ደግሞ በክርስቶስ ነው። ስም ማን ነው? ሙሉጌታ ቶሎሳ ዋጂ። እዚህ በደሌ ነው የምትኖረው? በደሌ ላይ ነው የሚኖረው። እንደዚህ ነው ሁሉ ጊዜ ተሸክመህ የምትኖረው? ሁሉ ጊዜ 4 ሰዓት በቃ
4 ሰዓት ነው ያው ጌታን ከተቀበልኩ 3 አመት ነው። ቤትም የለኝም መኖራም የለኝም። ልክ እንደ አብርሃም ነው። አብርሃም የጫማ እግር እንኳን ቦታ አልተሰጠም። ዓለም ሁሉ ኢየሱስ ተብሎ የተጻፈልን ሆኗል። በርኩበት ቦታ ደግሞ በነፃ ነው። እሱን ትሸጠዋለህ? በነፃ ነው የሚያገለግለው። ራሴንም በነፃ ነው። አንዳንዴ ለሻይ የሚሰጡኝ አንድ ሰው 100 ብር ከሰጠኝ 70 ለድሃ እሰጣለሁ፣ 30 ለራሴ እጠቀማለሁ። ምክንያቱም ጌታ ኢየሱስ ክርስቶስ ተርፋማ ነው። ለጌታ ከመጣ ወዲህ መንፈሳዊ ለምንድን ነው ጭንቅላት ላይ የሚሸከመው መጽሐፍ ቅዱስ? በቃ ለመሸከም ተመቸኝ። በቃ ተመቸኝ፣ ኃይል ይሰጠኛል። በዛን ሰዓት ከላይ ይሁን ደስታ ይሰማኛል በጭንቅላቴ ሲሸከም። እጄ ላይ ደግሞ መዳፌ ላይ ደግሞ ይሁን ሙቀት፣ አንደበቴ ሲናገር በቃ ጠባይ ልቤ። ድሮ ጫት ትሸከም ነበር እንደዚህ? አዎ። አሁን መጽሐፍ ቅዱስ? አዎ እሸከማለሁ። በጣም ጥሩ ነው። በጣም ጥሩ። እግዚአብሔር ይባርክ። አሜን። ቅዱሳን እንግዲህ ይሄንን አሁን ያያሉ፣ ይደውሉልሃል፣ ይባርኩሃል እና እግዚአብሔር ካንተ ጋር ይሁን። አሜን። የት እዚሁ ነው የምትኖረው? እዚህ ነው። ስልክ ቁጥሬ ደግሞ 0974277321 በሚሉ በቃ የትም ያገኙኛል። ራሳት በቃ ስልክ ክፍት ነው። ቦኖ በደሌ? አዎ ቡኖ በደሌ ሊባቦር። አዎ። እግዚአብሔር ይባርክ። እግዚአብሔር ጸጋውን ያብዛል። አሜን። በርክበት ቦታ እግዚአብሔር ስኬትና ስምረትን ይስጥ። እንደተሰጠ መጠን እግዚአብሔር ጸጋውን ያብዛል። ድረኛ በረበራ ኒያርከታ ድማ አርገቹ ኒደሳ አኒ አመን ብየለፋ ጅሩቲ ኢፈ ብየለፋ ራጀር ኤጋ ኢየሱስ ክርስቶስ ኢፈ ብየለፋ ዮቴ ኢየሱስ ክርስቶስ ዱአን ዮ እንጂፈቴ ኢሰ እንጂፈቴ ኢየሱስ ክርስቶስ ጅሬኛ ኬቲ ሞሲሲ ዮስ ቀጀሉማ አርገታ ዮስ ጅሬኛ በረበራ አርገታ ጅሬኝ ተራን ዱጋን አናየደ አኒ መለስ ሄንዱሌ እንጂዌለ ያምፈይና አማ ኬሳስ አማ ጀራ ፈዩኒ ደንዴሳ ኢየሱስ ክርስቶስ ፈይሳል ቡኬ ጎቴ ቀጀሉማ አርገቹ ኒደንዴሳ ኢየሱስ ክርስቶስ ፈይሳል ቡኬ ጎቴ የፉለቴ ጅሬኛ በረበራ አርገቹ ኒደንዴሳ ጅሬኝ ቀጀሉማን ኢየሱስ ኬሳ ጅራ ኢየሱስ በረበራን እንዲ ሞቲ ሞተታዳ ኢየሱስ በረበራን አልፋፍ ኦሜጋዳ ኢየሱስ በራን ጅራታዳ ጅራ ኢየሱስ እኒ ሞቲ ሞቶ ኢየሱስ እኒ ዱአን እንጂፈቴ ኢየሱስ በረበራን እኒ ሞቲ ሞተታዳ ኬሳ ዴቢ ዋንቲ ብየለፋ ጅሬኛ ሲፊንተው ዋንቲ ብየለፋ ቀጀሉማር ኢየሱስ ክርስቶስን ፈይሳል ቡኬ ኮቴ ዮፍረቴ ሲናገር መጀመሪያ ቃል ነበር ይላል። ቃልም ደግሞ እግዚአብሔር ዘንድ ነበር፣ ራሱም እግዚአብሔር ነበር ይላል። እንግዲያውስ ይሄ ቃል ያለ ነበረ፣ ደግሞ ለዓለም የሚኖር ቃል ነው። ይሄ ቃል ውስጥ ሕይወት አለ። በዚህ ወንጌል ውስጥ ብርሃን አለ። በዚህ ወንጌል ውስጥ ጥልቅ አለ። Hãy subscribe cho kênh Ghiền Mì Gõ để không bỏ lỡ